ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን አላችሁ? ዛሬ ከልቤ የሆነና ሁላችንም በህይወታችን ልናልፍበት የምንችለውን እውነታ ይዘን ተገናኝተናል። ቪዲዮውን ከመጀመሪያችሁ በፊት ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ በክፍል 1 የቅጂት ጅምር በሚል ርዕስ ያዘጋጀሁትን አስደምጣችኋለሁ። እስከ መጨረሻው አብራችሁን ቆዩ። የቅጂት ጅምር አንዳንዴ ፈጣሪ የላከልን በረከት መስለው ህይወታችን ውስጥ የሚገቡ ሰዎች አሉ። በቅንነት እናምናቸዋለን፣ ልባችን በሰፊው እንከፍትላቸዋለን። በህይወታችን ውስጥ ትልቁንና ውዱን ቦታ በደስታ እንሰጣቸዋለን። ስለነሱ ያለን ተስፋ ረጅም፣ እምነታችን ደግሞ ጥልቅ ነበር። ነገር ግን ድንገት የማናቀውና ያልጠበቅነው ማንነታቸው እንደ ጎርፍ ሲመጣ ያመንበትና የተመካንበት ተራራ በአይናችን ስር ሲፈርስ በጭጋግ የተሸፈነ ቅዠት እንደነበረ ስንረዳ ያኔ ቁስለቱ ይጀምራል። የስብራት ዋጋ ነገሩ እውነት መሆኑን እንኳን እያወቅን ከልባችን ስብራት የተነሳ እውነታውን ለመቀበል እንታገላለን። ከውስጣችን ከሚጮህ ህመም ለመሸሽ እንሞክራለን። የት ይሸሻል? የእምነት ማጣት ቁስል እንደ እሳት ሲያቃጥለን ባመንበት ሰው የተሰጠን ሐሰት በራሳችን ላይ የቆለልነውን ስቃይ ይበልጥ ያከብደዋል። ትልቁ ቁስል ያለው ውጭ ላይ አይደለም፣ ውስጣችን ላይ ነው። በውስጣችን ሰላም እናጣለን፣ ተስፋችን ይጨልማል፣ በራሳችን የመተማመን አቅማችን ሙሉ በሙሉ ይደቃል። በእውነትና በሐሰት መዋዠቅ መካከል ተይዘን የራሳችን ማንነት ጭምር እንጠራጠራለን። ይህ ነው ያልሆነን ሰው መቅረብ ያስከፈለን ትልቁ ዋጋ። የትንሣኤ ጥሪ ነገር ግን ስብራት ሁሉ መጨረሻ አይደለም። የልባችን መሰንጠቅ አዲስ ብርሃን እንዲገባ መንገድ መክፈቱ ነው። ከዚህ ጥልቅ ህመም ለመውጣት የትንሣኤያችን የመጀመሪያው እርምጃ እውነትን በድፍረት መቀበል ነው። ያ ሰው የሰጠን ቦታ ቅዠት እንጂ እውነት እንዳልነበረ ማወቅ፣ በስህተታችን ራሳችን መውቀስ አቁመን ለራሳችን ይቅርታ ማድረግ፣ ልባችንን እንደገና ወደ ፈጣሪያችን መልሰን እርዳታን፣ ጥንካሬንና እውነተኛ ፍቅርን መጠየቅ። ዛሬም ቢሆን ከትናንቱ የተሻለ እድል አለን። ህመማችንን አክመን ከስብራታችን ተምረን ለራሳችን ቃል እንገባለን። ከእንግዲህ ማንነታችንን ለርካሽ ዋጋ አሳልፈን አንሰጥም። እኛ መልካም ልብ አለን፣ መከራን የምናልፍበት ጽናት አለን። በመጨረሻም አሸናፊዎች እኛ ነን። አመሰግናለሁ። በቪዲዮ ላይ ያላችሁን ሐሳብና አስተያየት በኮሜንት አሳውቁኝ። ቀጣይ በሌላ ጠቃሚ ርዕስ እስክንገናኝ ደህና ሁኑ።